ኧረ ተው አንተ ልጅ ይዝላ ይበቃል። ታጠብና ቁርስህን ብላ። ማየ ደግሞ ቁርስ ምን ያደርጋል? ዋናው ስፖርት ነው። ውይ አልቀረብህም። ከበላ በኋላ አይደርስም ስፖርቱ። ኧረ ተይ ማየ፣ ስንቴ ነው የምነግርሽ? ቁርስ ተበልቶ ስፖርት አይሰራም። ማን ነው ደግሞ እንደዛ ያለው ወሬኛ? እንደውም አንድ ነገር አስታወሽኝ። አንድ የግሪክ ፈላስፋ ምን አለ መሰልሽ? የግሪክ ፈላስፋ ማን ነው እባክህ? አይ ስሙን እንኳን ለደህንነቱ ሲባል እንዲጠቀስ አልፈለግም። ብቻ ምን አለ? ስፖርት ኢዘር ስፖርት ኢዝ ከዚህ በኋላ ያለውን በደንብ አላነበብኩትም። ብቻ ጥሩ ሀሳብ ነው ያነሳው። እኔ ደግሞ ደህና ሰው መስለህን ጆሮዬን ተክዬ እሰማለሁ። አይ አንተ ልጅ እሱ ምንስ ቢል አንተ በባዶ ሆድ ብትለፋ ምን ዋጋ አለው? አይ አንቺ ድካሚ ብሎሽ እኮ ነው። ልጁ መች ተናግረውት ይሰማል። በኋላ እኮ መልሶ እዚሁ ለኛ ወደ አለመሆን እዚህ በባዶ ሆዱ ሲዘል ይውላል። በኋላ ሆዴን ፈለጠኝ ራሴን ቆረጠኝ ይላል። አንተ ደግሞ እንደው አማርኛው ጨርሶ ጠፍቶብሃል። ሆዴን ፈለጠኝ ይባላል እንዴ? ሆዴን ቆረጠኝ ነው እንጂ ያው ነው። ምን ስህተት አግኝተሽ ሞተሻል? ፈለጠኝ ቆረጠኝ ያው ነው። ዋናው ሀሳቡ መታመሙ ነው። አይ ድሮም እኮ አንተ ስህተትን ሲነግሩ አትወድም። አልሳሳትም። እኔ ደምሴ ታውቂኛለሽ እኮ ሴታፕ ደግሞ አልሰራም። ኧረ ጉድ ፈላ። አንተ ልጅ ነግሬሃለሁ፣ ወንበሬን አስቀምጥ። አባዬ ደግሞ አንዴ ሴታፕ ልስራበትና መልሳለሁ። ለነገሩ አንተ ምን ቸገረ? አንተ አትገዛ። ምን ካስፈለገ እገዛለሁ። ደግሞ ምን ወንበር ለመግዛት? ኧረ ተው፣ እሱማ ወንድነት ነበረ። እስኪ ግዛና ሳየኛ። እገዛለሁ። ምን የከባድ ነገር አደረከው እንዴ? ብቻ አንተ ብሩን ስጠኝ እንጂ እንዳያሳስብ ደግሞ ለመግዛት። ኧረ ወዲያ እኔ ሰጥቼ ነው የምትገዛው? ኧረ እንዲሁ ነው እንጂ እኔ መስጠትም አይጠበቅብህም። እኔ አንተ ልጅ ከኪሶ ወስዳለሁ። አየሽ አየሽ፣ ይሄ ሞጭላፋ እኔ እኮ የት እየጠፋ ነው ላለው ብሬ እንዳለ ለካ እሱ ነው ከስር ከስር የሚያጭደኝ። ኧረ አባዬ አመረርክ እንዴ? እኔ እኮ እየቀለድኩ ነው እኮ። እና እኔስ ምን አልኩ? እየቀለድክብኝ ነው እንጂ ከስር ከስር ብሬን እየሞጭለፍክ አንተ ሌባ። ደግሞ እንደዚህ ጀመርክ? አይደለም ቀልዴን ነው ያልኩ። ለጨዋታ ነው እኔ እንደዛ ያልኩት። እና በኔ ብር ነው እንደምትጫወተው? ኧረ ጉዴ! እውነትህን እኮ ነው። ግን እኔም አንዳንዴ ቦርሳዬ ተከፍቶ አገኘዋለሁ። ወረ እማዬ አንቺም እንደኔ ቆይ፣ አሁን ምን ነው ሌባ የሚመስለው? ሌባ መስላለሁ? እስኪ በደንብ ትኩር ብለህ እንዴት ነው? አይመስልም? አይ አንተ እንደው ሲያዩት እንኳን ደህና ሰው ነው የሚመስለው። ከላይ እስከታች እኮ መረመራችሁኝ። እንዴት ነው ነገሩ? ቀልድ የሚባል ነገር አይገባችሁም እንዴ? ዝም በል ሌባ። እሺ ያኛው ጅል የት ነው ያለው? ማንን ነው? ሳሚን ነው? እና ሌላ ጅል አለ እዚህ ቤት? እኔ እንጃ። መኝታ ቤት መሰለኝ። ምን ያደርጋል መኝታ ቤት? ቅድም ተነስቶ አልነበር እንዴ? አንተ ሳሙኤል። አቤት አባዬ። ሳሙኤል። አቤት አልኩ እኮ። ኧረ ሳሙኤል። ኧረ ጉዴ። አቤት። አየሽ አየሽ፣ ጥጋቡ ገናውን እኮ ነው አቤት የሚለኝ። ምን እያደረክ ነው አንተ? እዚህ መኝታ ቤቱን እየጠረኩ ነው። ምንድን ነው ያለው አንተ? አባዬ ደግሞ ምንድን ነው ጆሮህም ቢያለህ እንዴ? መኝታ ቤቱን እየጠረኩ ነው ያለው። እየጠረኩ ነው? ይሄ ሴታ ሴት ዝም ብሎ እንደ ሴት መጠመጣል አይደል? አይ ሲጀመር አንተ እኔን ሲያግዙኝ አትወድም። ተይ እባክሽ፣ የወንድ ስራ ይሰራም። ምን እንደ ሴት ያርመጠምጠዋል? ካልሆነ ወይ ሊጥም ስጪውና ያውካልሽ። መቀለድ ነው እሱ። ጋግርም ካልኩት ይጋግራል። አይ መግማማት። ወይ በአንድ ፊቱ ለምን ቀሚስ አታለብሽው? አንተ ሳሙኤል ና እዚህ፣ አንድ ችግር ተፈጥሯል። የምን ችግር? መጣሁ። እሺ ቆይ እየጨርሻለሁ። ይሄ ሸምበቆ ደግሞ ምኑን ነው የምታየው? ደህና የሚታይ ነገር ያለህ ይመስል። አባዬ ደግሞ ከዚህ በላይ ምን ይምጣል እንዴ? እስኪ በደንብ ትኩር ብለኸኝ። አልገበድኩብህም እንዴ ነው? እኔ እንደው ይቅርታ አድርግልኝና የሆነ የቆመ ፓስታ ሆነ ነው የምትታይ። የቆመ ፓስታ ቁጭ ብዬ የለ እንዴ? ቆይ እንደውም ከአንድ ዓመት በኋላ ታያለህ እንዴት እንደምነፋፋ። ነፈትፈት ነው የምለው። እንዴት አንተ ደግሞ እንደ ሊጥ ኩፍ ማለት አማረ? እማዬ ደግሞ የምን ሊጥ ነው የምታወሪው? አባዬ ምን ነበር? መጣህ እንዴ? ለምንድን ነበር የጠራሁት? ለምንድን ነበር? አባዬ ምንድነው? ለቀልድ ነው እንዴ ጠራኸኝ? ስራ ትቼ እኮ ነው የመጣሁት። ዝም በል። ደህና ስራ እንዳለው ሰው ጠፍቶኝ እኮ ነው። ቆይ እንትን አዎ፣ ብር ትሰርቃለህ እንዴ? አዎ። ምንድን ነው ያልከው? የምን ብር ነው? ኧረ እኔ አልሰርቅም አባዬ። እዚህ ጋር ቫሪታ ይልኝ መጀመሪያ እኮ አዎ ብሏል።
ምንም ታሽቃብጠው እና እኔ ሌላ ነገር ያለ መስሎኝ ነው። አዎ ያልኩ። ምንም ሌላ ነገር ምናምን ብሎ ነገር የለም። ተሰርቃለህ ወይ አለህ? አዎ አልክ። ድሮም እኮ ምንድነው የሚባለው? ሆድ ያባውን መጥረጊያ ያወጣዋል ነው የሚባለው። አንተ ደግሞ ምንድነው የምትለፈልፈው? አይ እንግዲህ አትጨቅጭቁት። እሱ እንደሆነ አይሰርቅም። ቤቱን ጠርገህ ጨረስክ የኔ ልጅ? አዎ እማዬ ጨርሻለሁ። ትንሽ ነው የሚቀረኝ። ታዲያ ምንድነው ወለሉን ብቻ አይደለም እንደ ጠረግ ያልሽው? እና ሌላ ምን አደረገ? ምን አደረገ ትያለሽ? እንደ አብሮ ኪሳችንን እየጠረገ። ኧረ አባዬ የምር እኔ እኮ በወስድ ራሱ ነው ከ200 ብር በላይ ያለው። እረፍ አመንክ ማለት ነው። ና ወደዚህ ጠጋ በል። ኧረ አባዬ እኔ አይደገመኝም የምር። አየሽ ጭራሽ ሊደግምም አስቦ ነበር ማለት እኮ ነው። አንተ ወራዳ ያዋርድ። እኔ ደግሞ አፌን ሞልቼ አይሰርቅም እላለሁ እንጂ። ታዩማ ቆይ የማደርገውን እኔ ነኝ የማውቀው። አንተ እስኪ አንዴ መጥረጊያውን አቀብለኝማ። ለምን? አይዞህ አትፍራ፣ ቤቱን ልጠርግ ብዬ ነው። አንተ ወሽ እኔን ነው የምጠርገኝ? ችግር የለውም እኔ እጠርገዋለሁ፣ አታስብ። አባዬ ግን ታዘብኩ የምር። እሱ በሰረቀው እኔን ለባልከኛ። ይሄ ደግሞ አሲዳ ይሄኔ እኮ ቆጭቶት ይሆናል። እንዴት እኔም ሳልሰርቅ ብሎ። ኧረ አባዬ እሱም እኮ ይሰርቃል ሰኞ። እረፍ ጭራሽ በወረፋ ነው የምትሰርቁት? ወይኔ ደምሴ የማንም መጫወቻ ነው? ዝንብ ሲያረጅ አንበሳ መጫወቻ ይሆናል ማለት እኮ ይሄ ነው። ኧረ ገለበጥከው። አንቺ ደግሞ ምን ነው የገለበጥኩት? ምሳሌ አነጋገሩን ነው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ነው የሚባለው። አንቺ ሴትዮ ቆይ ችግርሽ ምንድን ነው? የኔ አማርኛ ነው ወይስ የልጆቹ ሌብነት ነው የሚያሳስብሽ? እኔ እንግዲህ ሁለቱም ያሳስበኛል። ቆይ እንዴት ነው ሀሳባችሁ? ቆይ ለአራት አቃጥራችሁ ልደፉኝ ነው? ለአራት 1 2 3 አባዬ አራተኛው ማን ነው? እኔ ምን አቅላችኋለሁ? ስንት ናችሁ? እንግዲህ እኔ እንደሚታየኝ ከሆነ ከማየ ጋር 3 ነን። የኔ ልጅ አማርኛ ብቻ አይመስለኝም፣ የሂሳብም ችግር ሳይኖርበት አይቀር። ጭራሽ ተባበራችሁብኝ። አይዞህ አባዬ እኔ ካንተ ጎን ነኝ። ጎንህ ይሰበራብ